ምን እንደሚለውን በደንብ አንዳንድ ብለን እንስባለን። ከዛ ባሻገር ከስተመሩ ሜክ ነገር የሚለውን ነገር በደንብ ቴንድ ይረዳ ያስባል። በስቴጅ በደንብ አብራችን ስንቀጥል ቤት በምን መልኩ መገንባት አለበት፣ የት አካባቢ መገንባት አለበት፣ በምን መልኩ ቤቱን እንዲገባ ማድረግ ይቻላል። ሱቅም ስንል እንደዚህ በተለያዩ ቦታዎች ምን አይነት ሱቆችን መስራት እንዳለብን በደንብ ግንዛቤ እንደሚደረሱ ነው ያስባል። ያው በትንሽ ኃይል የተጀመረ ስራ ላይ ከ1500 በላይ አሁን ሰራተኞች ይዘን እየሰራ ይገኛል። ቴብል ላይ ሲመጣ አሁን የት ነው ያለው ቃሉ የት ነው መቼ የሚደርስ ካሉ ደግሞ መቼ የሚደርስ ብላችሁ ከተሰኮ ያለ ህቆት የተጨመረ እስከ የስድስት ወር የአንድ ዓመት የሁለት ዓመት ሶስት ዓመት እንዳይስተማሩ ፍላጎት ፕሮጀክቶችን ይዘንቀበላል። ከዛም ማሻገር የተለያዩ ዜጎችን እንደበር ከዛም ሰው አላማቸው የተለያዩ ሞሎችን እየገነባን እየተነከሩ ይገኛሉ። መጠለያ ብቻ ሳይሆን የሰላም፣ የክብር፣ የነፃነት መገለጫ መሆኑን ያምናል። አሁን ደግሞ ይህን የቤት ባለቤትነትን የአህጉራችን ኩራት ከሆነው የኢትዮጵያን ስም በዓለም አቀፍ ደረጃ ከሚያገናኘው የኢትዮጵያ አየር መንገድ ጋር አስተሳስረናል። በቴምር ፕሮፐርቲስ ስም የምናከናውናቸው ማናቸውም ተግባራት መነሻቸውን መድረሻቸውን ደንበኞቻችን ናቸው። እኛ የምንገነባው ቤት ብቻ ሳይሆን እምነትን ነው። ቴምር በሪል ስቴት ዘርፉ በኢትዮጵያ ምድር ላይ ዓለም አቀፋዊ የኑሮ ዘይቤ መፍጠር ይሻል። ይህንን ለማሳካት ደግሞ እንደ ኢትዮጵያ አየር መንገድ ካሉ ብዙ ተቋማት ጋር በጋራ መቆም ጥንካሬያችንን እንደሚያበረክተው ያምናል። ክቡራትና ክቡራን፣ የኢትዮጵያ አየር መንገድ የኢትዮጵያ ስም ከዓለም ጋር የሚያስተሳስር ድልድይ ነው። ቴምር ፕሮፐርቲስ ስም በሀገራችን ውስጥ የሚገነባቸውን ቤቶች ዓለም አቀፍ ደረጃቸውን የጠበቁ ለኑሮ ምቹና በስነ ጥበባቸው ህዝባችንን ወደ ዓለም አቀፋዊ እይታ የሚያሰሩ እንዲሆኑ ቤት ተቀን ይሰራል። ይህ የሸባ ማይልስ የአጋርነት ስምምነት የደንበኞቻችንን ዓለም አቀፋዊ ተደራሽነት ከቤት ባለቤትነት ደስታ ጋር የሚያቆራኝ ድንቅ አጋጣሚ ነው። ደንበኞቻችን ከእኛ ጋር ቤት ሲገዙ የሸባ ማይልስ አባልነታቸው እንዲያድግና በረራዎቻቸውን ይበልጥ ትርጉም እንዲኖራቸው ማድረጋችን ለሰጡን እምነት የምንመልሰው የምስጋና ስጦታችን ነው። ክቡራትና ክቡራን፣ ስለ ቴምር ድህነት ሲነሳ ቴምር ፕሮፐርቲስ በሪል ስቴት ዘርፉ በተለያዩ መለኪያዎች አዲስ ታሪክ በመጻፍ የሚገኝ ትልቅ ራዕይ ያነገበ ድርጅት ነው። እያንዳንዱ የምናስረክበው ቤት ዘመናዊነት፣ ጥንካሬና ጥበባዊ ውበትን አጣምሮ የያዘ እንዲሆን ከምናደርገው ጥረት አንዘነጋም። በት የሚያሸንፉበት መርሃ ግብር ማዕቀፍ ነውና አሁን የስሎ መርሃ ግብር አግሪመንት እንዲፈረም በታላቅ አክብሮት ጋብዛለሁ። ዶክመንቱ ቀርቧል፣ ስክሪፕቶ ቀርቧል። ወደ ስምምነቱ ፊርማ ሄዳል። የኢትዮጵያ ኤርላይንስ የቴምር ፕሮፐርቲስ ደንበኞች በሚገዙት ንብረት ወይም በሚያደርጉት የገንዘብ መጠን ተሰጥቶ በእያንዳንዱ ዩኤስ ዶላርስ 2.5 ሺህ ማይልስ የሚያገኝ ይሆናል። እንኳን ደስ ያላችሁ በለመዱት እንኳን ደስ ያላችሁ። ቴምር ፕሮፐርቲስ ኢትዮጵያ ኤርላይንስ ግሩፕ ይህን በማስመልከት ፊርማውን ይቀጥላል። የኬክ ቆረሳ መርሃ ግብር ይኖረናል። እዚሁ ይህን ሴሌብሬት ነው እያደረግን ያለነው ታላቅ የስምምነት የሚያጋራን ስምምነት በዚህ ዕለት በዛሬው ዕለት በኢትዮጵያ ስካይላይንስ ይህ ስምምነት ተደርጓልና እንኳን ደስ ያላችሁ በድጋሚ ሁለቱንም እንላለን። እነሱ ሁለቱ ከነታዛቢዎቻቸው በጋራ በመሆን የኬክ ቆረሳ ስነስርዓት እዚሁ ታች መዳረሻው ላይ የሚያደርግ ይሆናል። ኬኩ ዝግጁ ነው። ስለዚህ ሁሉንም በታላቅ አክብሮት ወደ ኬክ ቆረሳው ጋብዛለሁ። ማድረግ እንኳን ደስ ያላችሁ ማለት ማድረስ በጣም ይቻላል። በድጋሚ እንኳን ደስ ያላችሁ። የቴምር ፕሮፐርቲስ ከኢትዮጵያ ኤርላይንስ ግሩፕ ጋር በመሆን ይህንን ፊርማ አኑሯል። Ladies and gentlemen, we have witnessed a historic milestone in the journey of the
Tamer Properties as we witness the signing ceremony of a partnership agreement for Shiba Mines program. We're so very happy to be part of Shiba Mines. ይሰጠዋል በእያንዳንዷ ዶላር ማለት ነው። ከ50 በላይ ፐርሰንት ኢንቨስት የሚያደርግ በእያንዳንዷ ዩኤስ ዶላር 3.5 ሺባ ማይንስ ያገኛል ማለት ነው። በድጋሚ ሞቅ ባለ ጭብጨባ እንኳን ደስ ያላችሁ ናቸው። በጣም እናመሰግናለን። እንኳን ደስ ያላችሁ እንላለን። Tamer Properties, Shiba Mines, a historic agreement, and this ceremony marks a great collaboration between an aviation giant in Africa and a young but highly aspiring real estate developer in Ethiopia. Congratulations to both parties. እንደሚታወቀው ድርጅታችን ቴምር ሪል ስቴት በተለያዩ የአዲስ አበባ ቦታዎች ላይ የንግድ ሱቆችን እንዲሁም የመኖሪያ አፓርትመንቶችን በተለያዩ የግንባታ ደረጃ ላይ የሚገኙ ቁፋሮ ላይ ያሉ እየተገነቡ ያሉ ከ50% በላይ የደረሱ እንዲሁም ደግሞ በመጠናቀቅ ላይ የሚገኙ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሮ በቅድመ ክፍያ ሲሆን ደግሞ ከ500 ሺህ ብር ጀምሮ የንግድ ሱቆችን በገላን ኮንዶሚኒየም በቡልጋሪያ መብራቱን ከፍ ብሎ ወደ ሜክሲኮ በሚወስደው መንገድ ላይ እንዲሁም በተጨማሪም ደግሞ በስፋት የሚታወቅበት በፒያሳ ላይ የተለያዩ ሳይቶችን ለርሶ ደንበኞቻችን ይዘንላችሁ መጥተናል። የንግድ ሱቆቹ ከ10 ካሬ እስከ 25 ካሬ ድረስ በፈለጉት የካሬ አማራጮች ሰፋ ያለ እንፈልጋለሁ የምትሉ ከሆነ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። አፓርትመንቶችን ደግሞ አነስ ካሉ ዩኒቶች ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ከ5 ሚሊዮን 500 ሺህ ብር 100% ክፍያ ጀምሮ ባለ 2 መኝታም እንዲሁም በ7 ሚሊዮን 300 ሺህ ብር ጀምሮ የተለያዩ የካሬ አማራጮች የተለያዩ ዲዛይን ያላቸው ሌክዠሪ የሆኑ የመኖሪያ ቤቶችን ምርጥ በሚባሉ በአዲስ አበባ ሰፈሮች ላይ ይዘንላችሁ መጥተናል። ቤቶችን በፒያሳ፣ በቡልጋሪያ፣ በካሳንቺስ ገላን፣ በካሳንቺስ አዋሪ አካባቢ፣ በገላን ደግሞ የንግድ ሱቆችን እንዲሁም ደግሞ ወደ አያት አካባቢ አፓርትመንቶችን ለርሶ ይዘንላችሁ መጥተናል። እነዚህን ሳይቶች የንግድ ሱቆች ወይም ደግሞ የመኖሪያ አፓርትመንቶች የግሎ ለማድረግ በ0910 59 81 92 ይደውሉልን። የተለያዩ ብዙ አይነት አማራጮች ስላሉ ኮንታክት ያድርጉን። ቴምር ሪል ስቴቶች እንባላለን። እናመሰግናለን።